አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታታዮች እንደምናችሁ ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ከብዙ ቆይታ በኋላ ሩብ ፍርስስ ያለን ቤት ጽድት አድርገን ደግሞ በአዲስ መልኩ ጽድት ያደረግነውን ቤት ላሳያችሁ እንግዲህ ወደ እናንተ ብቅ ብያለሁኝ። በመጀመሪያ ቻናሉን ያልተቀላቀላችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም የደወል ምልክቱን በመጫን ሌሎች ቪዲዮዎች እንዲደርሷችሁ አድርጉ። ላይክ ሼር እያደረጋችሁ ጀምሩት ቪዲዮውን እላለሁኝ። ሰጠር ለማድረግ ሞክራለሁ። እንግዲህ ዛሬ የማሳያችሁ የድሮ ቤት እንግዲህ ወይም ደግሞ ከ10 ዓመት በፊት የተሰራና የተመረገ ቤት እንዴትና በምን አይነት ሁኔታ ጽድት እንዳለ ላሳያችሁ እወዳለሁ። እንግዲህ ለሌሎችም ወዳጅ ዘመዶች ሼር እያደረጋችሁ ቪዲዮውን አዳርሱልኝ። ይሄ እንግዲህ የምትመለከቱት ያው ፕላስቲክ ኮርኒስ እንዲሁም ደግሞ ጂፕሰም ቻክ የተሰራ ግድግዳ ይሆናል ማለት ነው። ዛሬ የማሳያችሁ ወይም በመሰራት ላይ ያለ እንግዲህ አላለቀ። ከመጀመሪያው እንግዲህ ያው ለእናንተ በቅደም ተከተል እንግዲህ በክፍል እያደረኩ እንግዲህ ያው አላስቀመጥኩላችሁም። መጨረሻ ላይ እንግዲህ ዋጋዋንም በጽሁፍ ፊት ለፊት ላይ የማስቀምጥላችሁ ይሆናል ማለት ነው። ማሰራት ለምትፈልጉ ሰዎች እየደወላችሁና ማዘዝ ትችላላችሁ ማለት ነው። እቺን እንደምትመለከቷት እስከ መብራቷ ጽድት ብላ አልቃለች። ግድግዳው አሁን የምትመለከቱት እርጥብ ነው፣ አልደረቀም። እንግዲህ ሲደርቅ እንደምትመለከቱት ነጭ ይሆናል። በዚህ መልኩ ፍግፍግ ጽድት ተደርጎ ቀለም ይቀባል ማለት ነው። ይህን ካየን እንግዲህ ወደ ዋናው ለእናንተ ዛሬ ይዤላችሁ የመጣሁት ጠቃሚ ይሆናል ብዬ ያሰብኩት ቪዲዮ እንሄዳለን ማለት ነው። እንደምትመለከቱት ይሄ ኮሪደር ላይ ነው፣ አላለቀም። ግድግዳው ገና እንግዲህ እየተቀባ ይገኛል። ይሄ ግድግዳ እንግዲህ እንደምታዩት ልክ በዚህ መልኩ እንደዚህ እየተላጠ እንግዲህ ይሄ እዚህ ጋር እንጨቱ ላይ ነው ወጥ እንግዲህ የሚመረገው ይሄ ማለት ነው። እንዳልኳችሁ ከተመረገ በጣም ከመቆየቱ የተነሳ አንደኛ ከመጀመሪያ እንግዲህ አመራረቡ ውጭ ካነሰው ልክ እንደምታዩት እንደዚህ እየተላጠ እንጨቱ ላይ ነው የሚመረገው ማለት ነው። ይህን ይመስላል እንግዲህ ይህን የመሰለና በጣም የሚያስጠላና አስቸጋሪ የሆነ ግድግዳ ወደዚህ ቀይሮ ጽድት አድርጎ እንደምትመለከቱት እንግዲህ በደንብ ስላልደረቀ አይታያችሁም። መብራቱ ሁሉ አልቆ እንግዲህ በመብራት ነው የሚሰራው። እንዳልኳችሁ ትንሽ አስቸጋሪ ነው ቤቱ የድሮ ቤት እንደመሆኑ። ይህን ይመስላል እንግዲህ ውድ ቤተሰቦች። እዚህ ጋር ነው እንግዲህ እንደዚህ ነው እየለፋንና እየጣርን ያለ ነው የእናንተን ፍላጎት ለማሟላት። ማሰራት የምትፈልጉ ሰዎች እንግዲህ እየደወላችሁ እዘዙን። እንደምታዩት ግድግዳው ተበልቷል፣ አልቋል። ይሄንን ሁሉም ጭቃው ወርዶ ነው እንግዲህ እንደ አይነቱ መመረግ ያለበት። ለሌላው ጊዜው ግን ባለሙያዎችም ይሁን አሰሪዎች እንደዚህ አይነት ቤት ካጋጠመን ለባለሙያም ስራ ይቀንሳል፣ ያቃልላል ብዬ ያሰብኩት ምርጥ መፍትሄ አለ። ለሚያሰሩ ሰዎችም ደግሞ ለደንበኞችም በጣም አሪፍ ነው ብዬ ያሰብኩትን እንትን ላካፍላችሁ። ይህ እንግዲህ እንደ አይነትና የሚወርድ ግድግዳ ካጋጠመን ምናልባት እንግዲህ መጀመሪያ ኮርኒሱ ከተሰራ በኋላ ስለሆነ ቻክ የሚሰራው ከኮርኒሱ ከላይ እያለቀ ስለሆነ የሚመጣው እንደምትመለከቱት ኮርኒሱ አልቆ ከዛ ከኮርኒስ በታች ነው እንግዲህ ቻክ እየተሰራ የሚወርደው ማለት ነው። ይሄን በመሆኑ ሙሉ በሙሉ ተልጦ ጭቃው እንዳለ ሁሉም ተልጦ ወርዶ እንደገና ያንን ጭቃ ከተቦካ በኋላ በደንብ ጥግብ አድርጎ በጭድ ከተቦካ በኋላ እንደገና ቢመረግ ነው እንግዲህ ይበልጥ አሪፍ የሚሆነው እንደ አይነት ቤት። ምክንያቱም ጂፕሰምን ብዙ ጂፕሰም አይፈጅም። የባለሙያም ደግሞ እንደገና አዲስ ምርግ ከሆነ ለሚሰራም ሰው ጊዜ የማይፈጅም፣ እንደዚህ አያታግልም ማለት ነው። እንግዲህ እንደምትመለከቱት ያንን ጭቃው እየተላጠ እንጨቱ ላይ የሚመረገው ማዕዘኑ እንደምታዩት ጽድት ብሎ ስላልደረቀ በደንብ ላይ ያስታውቃችሁ ይችላል። በምታዩት መልኩ እንግዲህ ጽድት ብሎ ማዕዘኑና ጠርዙ ተሰርቷል ቻኩ ማለት ነው። አሪፍ ግድግዳና ሲሚንቶ ላይ ሲሆን ምን ያህል ሊያምር ነው። ኢንሻአላህ እንግዲህ እንደምታዩት በጣም ከሚባለው በላይ አስቸጋሪና ፈታኝ የሆነ ግድግዳ ነበረ። በመጠናቀቅ ላይ ይገኛል እንደምታዩት ባላህ ፈቃድ።
እንግዲህ ይህን የመሰለ ግድግዳ ከዚህ ወደዚህ ተቀይሮ ስታዩት ያላ እንግዲህ በጣም ያው ደስ ያለ እነሱም ከብዙ ልፋትና ጥረት በኋላ በምታዩት መልኩ ሁሉም ነገር ጽድት ብሎ ከነመብራቱ ሁሉም አልቋል። ቀጣይ እንግዲህ የሚቀረው ስራ ልክ እንደዚህ እንዳልኳችሁ ይሄ የምትመለከቱት ግማሽ የደረቀ ግማሽ ያልደረቀ ነው። በደንብ ከደረቀ በኋላ ማብሪያ ማጥፊያዎችን መገጣጠም፣ ቀለም መቀባባት ብቻ ነው የሚቀረው ማለት ነው። እንዳልኳችሁ እንግዲህ ቀለም ከመቀባታችንም በፊት ቢሆን በዚሁ ቪዲዮ ላይ እንዲሁም በጽሁፍ ላይ ዋጋውን የማስቀምጥላችሁ ነው ማለት ነው። ምክንያቱም ብዙዎቻችሁ ስንት ፈጀ ከነዋጋው ንገረን ዋጋውን ብትነግረን የሚል የብዙዎች ጥያቄ ስለሆነ እሱን እንግዲህ ያለ ያው ልመልስላችሁ እወዳለሁ ማለት ነው። እንግዲህ በቀጣይ በሌላ ቪዲዮዎች ደግሞ እንገናኛለን። ለዛሬ እንግዲህ በዚሁ ለዛሬ እንግዲህ በዚሁ እንጨርስና ሌሎች ቪዲዮዎች እንዲደርሷችሁ የደወል ምልክቱን መጫን እንዳትረሱ። ወደ ዘመድም ሸር አድርጉላችሁ። እንግዲህ ሀሳብ አስተያየት መስተካከል ያለበትን ነገር ካለ አስተያየቶቻችሁን አስቀምጡልን እላለሁ። ለዛሬ በዚሁ ጨርሻለሁ። መልካም ቆይታ ይሁንላችሁ።